ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ካሰናበተ በኋላ ለቋሚ አሰልጣኝነት የያዘው አጭር ዝርዝር ይፋ ሆኗል። እንደ ዘሰንና ሌሎች የውስጥ ምንጭ ዘገባ ክለቡ ለረጅም ጊዜ ሲከታተላቸው የነበሩ 3 ዋና ዋና እጩዎች አስቀምጧል። የመጀመሪያው አንቶኒ ኢራኦላ ሲሆን አሁን ላይ የዩናይትድ ዋነኛ ኢላማ ሆኗል። ዘገባዎች እንደሚሉት ዩናይትድ አሰልጣኙን ገና ካለፈው ነሐሴ ጀምሮ በአንክሮ ሲከታተለው ቆይቷል። ኢራኦላ በበርንማውዝ እጅግ አስደናቂ የማጥቃት ፍልስፍናና ተጫዋቾችን የማውቃት ችሎታ በክለቡ አመራሮች ዘንድ ከፍተኛ አድናቆት አትርፎለታል። በሁለተኛ ደረጃ የተቀመጠው በአሁኑ ሰዓት ክለቡን በጊዜያዊነት እየመራ የሚገኘው ማይክል ካሪክ ሌላኛው ጠንካራ እጩ ነው። ካሪክ ቡድኑን ከተረከበ በኋላ ያስመዘገበው ውጤትና የክለቡን ማንነት ጠንቅቆ ማወቁ ለቋሚነት የመመረጥ እድሉን ሰፊ አድርጎታል። ብዙዎች አሁኑን ቋሚ እንዲደረግ እየወተወቱ ይገኛሉ። በሶስተኛ ደረጃ የተቀመጠው የጀርመን ብሔራዊ ቡድን አሰልጣኝ የሆነው ናግልስማንም በዝርዝር ውስጥ ተካቷል። ምንም እንኳን ከጀርመን ጋር እስከ 2026 የዓለም ዋንጫ የሚቆይ ኮንትራት ቢኖረውም የዩናይትድ የስፖርት ዳይሬክተር ክሪስቶፈር ቪቪኤል የቀድሞ የሥራ ባልደረባ ስለሆነው ወደ ኦልድ ትራፎርድ የመምጣት እድሉ በስፋት እየተነገረ ነው። እናንተስ ለማንቸስተር ዩናይትድ ቋሚ አሰልጣኝነት ማን የተሻለ ነው ብላችሁ ታምናላችሁ? ሐሳባችሁን በኮሜንት አስቀምጡ።